ሐና ሕልቃና ሁለት ሚስቶች አሉት። አንዷ ፍናና ነው፣ አንዷ ደግሞ ሐና ነች። ፍናና ሴቶችም ወንዶችም ልጆች አሏት። ሐና ግን እግዚአብሔር ማኅፀኗን ዘግቷል፣ ልጅ አልነበራትም ይላል እና ስለዚህ በየዓመቱ ወደ ሴሎ እየሄዱ ሲሰግዱ ምንድነው ሕልቃና ምን ያደርጋል? ለፍናናና ለልጆቿ አንዳንድ ድርሻ ይሰጣቸዋል። ለሐና ግን በጣም ስለሚወዳት 2 እጥፍ አድርጎ ስጋ ይሰጣቸዋል እና ከዛ በዚያ ቦታ የሚበላል እንደ እግዚአብሔር ስራ የሚበላልና ለሐና 2 እጥፍ አድርጎ ይሰጣታል እና ያቺ ጣውቷ ደግሞ ሐናን እንደሚወዳት ታውቃለች። 2 እጥፍ እንደሚሰጣትም ታውቃለች። ልጅ እንደሌላትም ታውቃለች። አያችሁ ምን ላይ ቢነገራት እንደምትጎዳ እንደምትሰበር ታውቃለች። ስለዚህ ሁል ጊዜ በጣም የሚገርማት ወቅቱን ጠብቃ ሰዓቱን ጠብቃ በእግዚአብሔር ቤት ላይ ነው የምትወቅሳት እና ታበሳጫታል። በቃ ፈላጫ ትልክበታል፣ ቀስት ትወረውርባታል እና ያቺ ደግሞ በቃ ሐና ደግሞ ልቧ ተሰብሯል። አዝናለች፣ በጣም አዝናለች እና ሐዘኗ ምሬቷ ወደር አልነበረው። ስለዚህ አንድ ቀን ሕልቃና ምን ይል ነበር? ለምን ታዝኛለች? ለምን እንደዚህ ትሆኛለች? እኔ እኮ ከ10 ወንድ ልጆች በልጥልሽ እበልጣለሁ፣ አይዞሽ። ግን የውስጥን ስብራት መጠገን የሚችለው እግዚአብሔር ብቻ ነው። ስለዚህ ሐና አንድ ቀን ተነሳች። የጌታ ጸጋ ይብዛላችሁ ውድ የዩቲዩብ ቻናላችን ቤተሰቦች። ለቻናላችን ለዚህም ቪዲዮ አዲስ ከሆኑ ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ ብቻ ሳይሆን ሌላም ጊዜ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሶት የኖቲፊኬሽን በትኑን እንድትጫኑ አደራላለሁ። በዚህ ቪዲዮ ደግሞ ከተባረካችሁ ቪዲዮውን ላይክ እንዲሁም ደግሞ ኮመንት በማድረግ የጌታችን የኢየሱስ ክርስቶስን የመንግስቱን ስራ አብረውን እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ስለነበረን ጊዜ ሁሉ እግዚአብሔር እጅግ አድርገን እናመሰግናለን። በነበረን የጸሎት ጊዜ፣ የአምልኮ ጊዜ እግዚአብሔር ስለባረከን እግዚአብሔር እጅግ አድርገን እናመሰግናለን። ስሙ ይባረክ። ኢየሱስ ክርስቶስ ጌታ። ሃሌሉያ! የፕሮግራማችን ጊዜ እናገርና ከዛ ወደ ቃሉ እንሄዳለን። እናንተ መዝሙረ ዳዊት ምዕራፍ 40 አዘጋጁ። ማስታወቂያ እናገራለሁ። እግዚአብሔር ይመስገን፣ ስሙ የተባረከ ይሁን። ባለፈው ጊዜ እንደተናገርኩት በዚህ በብራንደን አካባቢ የምትኖሩ ቅዱሳን እግዚአብሔር በዚህ ቦታ ከኛ ጋር ማምለክ ለምትፈልጉ እግዚአብሔር ስራ ጀምሯልና ፕሮግራሞቻችን እናገራለሁ። ፕሮግራሞቻችን ቅዳሜ የጸሎት ጊዜ አለ። የቃል ጊዜ ማለት ነው። የጸሎት ጊዜ፣ የአምልኮ ጊዜ፣ በቃ ለታመሙት የምንጸልይበት ጊዜ፣ ሰፋ ያለ የጸሎት ጊዜ የምናሳልፍበት ጊዜ ነው። ነፃ ማውጣት ለሚያስፈልጋቸው የምንጸልይበት ጊዜ ነው። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ እየመጣችሁ ከኛ ጋር አብራችሁ እግዚአብሔርን በዚህ ቦታ እንድታከብሩ እንጋብዛችኋለን። ስሙ የተባረከ ይሁን። እሁድ ደግሞ መደበኛ ጊዜያችን የቃልና የአምልኮ የጸሎት ጊዜ አለ። እሁድ ከ2 ሰዓት ጀምሮ ከሰዓት እስከ 4 ሰዓት፣ የቅዳሜው 4 ሰዓት እስከ 6 ሰዓት ነው። የእሁዱ ደግሞ ከ2 ሰዓት እስከ 4 ተኩል። ጌታ የተመሰገነ። በዛን ጊዜ እየመጣችሁ አብራችሁ ከኛ ጋር እግዚአብሔር እንድታከብሩ በትህትና እንጋብዛቸዋለን። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ። ዛሬ ስንነጋገርበት የነበረውን የቃል ክፍል የማጠቃልልበት ጊዜ ነው። ጸሎት ወይም መሰዊያ በሚል ርዕስ ዛሬ 6ኛ ቀናችን ነው። 6ኛ ክፍል ላይ ነው ያለነው እና ዛሬ ጨርሻለሁ ብዬ አስባለሁ እና በተለይ ደግሞ ከጸሎት አጥብቆ መጸለይ በሚለው ሐሳብ ነው እያተኮርኩ ያለሁት። ባለፈ ሳምንት እዚህ ላችሁ ከሆነ አጥብቆ መጸለይ የሚያስገኘውን ፍሬ 2 ነጥቦችን ተናግሬ ነበር። ዛሬ 4 ነጥቦችን ጨምርና አጥብቆ መጸለይ የሚያስገኛቸውን ጥቅሞች ወይም ፍሬ ከዛ አጠቃልላለሁ። ዛሬ እግዚአብሔር አምላካችን እናመሰግናለን። የመጀመሪያው ያለፈውን ሳምንት ብዙ ዝርዝር አልሄድም፣ ግን ጀስት
አጥብቆ መጸለይ፣ አጥብቆ የሚጸልይ ግለሰብ፣ አጥብቆ የሚጸልይ የጸሎት ግሩፕ፣ አጥብቆ የሚጸልይ ቤተክርስቲያን የሚያስገኛቸውን ጥቅሞች አንደኛና ሁለተኛ ብዬ ተናግሬ ነበር። አንደኛ አጥብቆ የሚጸልይ እንደዘረዘርኩት ግለሰብም ይሆን የጸሎት ግሩፕም ይሆን ቤተክርስቲያንም ታመልጣለች። ዘመኑ ክፉ ነው። የሚያመልጥ አጥብቆ የጸለይ ነው። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ያንን አሁን ዝርዝር ውስጥ አልሄድም፣ ገብታችሁ ቪዲዮውን እዩት። ሁለተኛ ደግሞ አጥብቆ የሚጸልይ ከተነገረለት ሀሳብ ጋር ይገናኛል። የተነገረለትን ሀሳብ ይጨብጣል ብለን አይተናል። እግዚአብሔር ይመስገን፣ ስሙ የተባረከው። ዛሬ ሶስተኛው ደግሞ እዛው ቀጥሎ ልናገርበት የምፈልገው ሶስተኛው ቃሉን አነባለሁ፣ ግን ሶስተኛውን ሀሳብ ልጀምርና ቃሉን እናነባለን። ድግግሞሽ ከሆነ ወይም ሳይክል ከሆነ የህይወት ልምምድ መውጣት ይሆናል። አሜን። አጥብቆ የሚጸልይ ሰው ምን ይሆናል? ድግግሞሽ ከሆነ ሳይክል ከሆነ ህይወት ልምምድ ይወጣል፣ ወደ ከፍታ ይሄዳል። አሜን። እግዚአብሔር አምላክ የተመሰገነ። ከፍታ ከዛ ይወጣና ከፍታውን ይይዛል። ስሙ የተባረከው። ይህንን ሀሳብ ያዙልኝ። በዚህ ሀሳብ ዙሪያ እናገራለሁ። ቃሉን አነብና መዝሙረ ዳዊት ምዕራፍ 40 ታወጡልኝና ያንን አነባለሁ። መዝሙረ ዳዊት ምዕራፍ 40 እየቀያየርኩ አነባለሁ። በድሮ ትርጉምና በመደበኛ ትርጉሙ፣ አንዳንዱ በመደበኛ ትርጉሙ በቃ ትርጉሙ እንትኑ ደስ ይላል ማለት ለቃላቱ ደስ ይላል። አንዳንዱ ደግሞ የድሮ ትርጉም አዲሱ ትርጉም ደስ ይላል እና አሁን ይህንን በድሮ ትርጉም ነው ማለት ነው። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋትም ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ ይላል። እግዚአብሔር አምላክ ተመሰገን። ስለዚህ በዚህ ቦታ ይህን ሀሳብ የሚናገረው ማን ነው ካላችን ላይ ርዕሱ ላይ ዳዊት ራሱ እንደሆነ ይናገራል እና መዝሙረ ዳዊት ላይ እንዳልኳቸው ብዙ ሰው የብዙዎች ድምፅ ነው ያለው እና ሰባኪዎች ሳይቀሩ አንዳንዴ ላይ ያለውን ሀሳብ ሳያዩ ዳዊት እያሉ ሲናገሩ አንዳንዴ ያው ተሰሙ ይሆናል እና ያንን ማየት ያስፈልጋል። እኔም ተሳስቼ አውቃለሁ፣ ማይሳሳት የለም እና ግን እዚህ ላይ ማለት ዳዊት አይደለም። ዳዊት መዝሙረ ዳዊት ላይ ብዙ ሰዎች አሉ። የአሳፍ ዝማሬ አለ፣ የሙሴ አለ፣ የቆሬ ልጆች አለ፣ ብዙ ነው እና ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚህ ላይ ዳዊት ነው የተናገረውና ዳዊት ምን ይላል? ቆይቼ ይላል። ቆይቼ እግዚአብሔር ደጅ ጠናሁ። ደጅ መጥናት በራሱ በአንድ ጊዜ የሆነ ነገር እንዳልሆነ ይታወቃል። ስለዚህ ቆይቼ እግዚአብሔርን ደጅ ጠናሁ እና ሲጸልይ ድግግሞሽ የሆነ ጸሎት እንደጸለይ ማለት ጽናት አንድ ነገር ደጋግሞ ማድረግ እንደሆነ መልስ ባይገኝም ብያለሁ ባለፈ ጊዜ። ትርጉሙ ጽናት ማለት ጸንቶ መጸለይ ማለት ትዝ ይላችሁ ከሆነ መጀመሪያ ላይ ራሱ ሉቃስ ወንጌል ምዕራፍ 18 አይተናል። በቃ መልስ ባይገኝ ጸልያችሁ መልስ ባታገኙ አለማቆም፣ አከታትሎ መጸለይ፣ ደጋግሞ መጸለይ፣ በቃ ተስፋ ሳይቆርጡ መጸለይ፣ ሳይታክቱ መጸለይ ነው። ስለዚህ በዚህ ቦታ ላይ ቆይቼ ይላል። ዛሬም ነገም በቃ አንደኛው የአንድ ቀን የጸሎት ቆይታን ያሳያል፣ ደጋግሞ ማድረግንም ያሳያል እና መቆየት ጸሎት እንዳልኳችሁ ባለፈም ጊዜ ተናግሬ ነበር። ብዙ ፈተና ያለበት የአገልግሎት ክፍል ነው። ሌሎች የአገልግሎቶች ፈተና ቢኖርባቸው ውጊያ ቢኖርባቸው ጸሎት ግን የበለጠ ደግሞ ውጊያ አለበት። ምክንያቱም ጸሎት ማለት ነው በራሱ ከእግዚአብሔር ጋር መነጋገር ነው፣ ከእግዚአብሔር ጋር ማውራት ነው። ሰው ከጓደኛው ጋር እንደሚያወራው ከእግዚአብሔር ጋር ማውራት ነው እና ጠላት ደግሞ ከእግዚአብሔር ጋር እንድናወራ አይፈልግም። የእግዚአብሔርን ድምፅ እንድንሰማ እግዚአብሔርን የእኛን ድምፅ እንዲሰማ ጠላት ያንን አይፈልግም። ስለዚህ ምን ያደርጋል? ሁልጊዜ የሆነ ሁከት ይፈጥራል እና ተንበርክከን ገና ስንጀምር ብዙ ሀሳቦችን ያመጣል። ገና ስንንበረከክ ብዙ ሀሳቦችን ያመጣል።
እና ስልክ ወይ ሰው እንዲደውል ያደርጋል። በጣም ስልክ ይጮሃል። ያን ጊዜ ተነስታችሁ ስልክ ካነሳችሁ የጠላትን ሀሳብ አገለግላችሁ ማለት ነው። ጠላት ያንን ነው የሚፈልገው፣ ዲስትራክት መፍጠር ነው። በቃ ሀሳብን መበታተን ነው። እና ስልክ እንድናነሳ ስልክ እንዲደውሉ ሰዎች ያደርጋሉ። ሰው የሚደውል እንኳን ሰው ባይኖር ራሱ ደግሞ እገሌ እኮ ደውላ ነበር፣ እገሌ እኮ ደውሎ ነበር፣ መልስ አልሰጠህም፣ ምን ይልሃል ምናምን ይላል። እና በእርግጥ ለዚህ ሰው መልስ መስጠት አለብኝ፣ ኤመርጀንሲ ሊሆን ይችላል እኮ ብለን ተነስተን ለዚያ ሰው መልስ ልንሰጥ እንችላለን። ያ ደግሞ አንዱ መፈረሻ ክፍል ነው። ጠላት መታ ማለት ነው፣ ዓላማውን መታ። ነገር ግን ያንን ልናቆም ያስፈልጋል። እህቶች ደግሞ የጣዳችሁት ነገር አለ ወይ አላጠፋችሁም የሆነ ነገር ይላል እና በጣም ብዙ ነው። አገር ቤት ያለ ነገር ትዝ ይላል። ስራ ቦታ ነገር ያለው ትዝ ይላል። በተለይ የመጀመሪያዎቹ እንደተንበረካካቸው 10-15 ደቂቃ ትግል ነው። ነፍስ የምትባዝን ስለሆነች እና ተሰብስቦ ሀሳብ ተሰብስቦ በቃ ወደ እግዚአብሔር ሀሳብ ጥልቅ እስከምንል ድረስ ብዙ ሰልፍ አለ። ለዚህ ነው እኮ ዳዊት ነፍሴ ወይ ለምን ታወኪኛለሽ? የመድኃኒትን አምላክ እግዚአብሔርን ላምልክ ተይኝ አጨቅጭቀኝ የሚለው እና በቃ ብዙ ነገር ተወዘውዛለች እና ያን ሁሉ እምቢ ብለን ወደ ውስጥ ገባ ስንል ባለፈም ተናግሬ ነበር። ሌላ ደግሞ ጠላት ሌላ ደግሞ ሀሳብ ያመጣል። ምንድን ነው የሚለው? አይ በዚህ ርዕስ ስንት ጊዜ ጸለይክ ምንም መልስ አላገኘህም ይላል። ዝም ብለህ እኮ ነው የምትደክመው ይላል። ያ የጠላት ስትራቴጂ ነው። እግዚአብሔር ደግሞ ጸልዩ ነው ያለ እንጂ መልስ የሚሰጥበት እንጂ አልነገረንም። የእኛ ድርሻ መጸለይ ነው። እግዚአብሔር በራሱ ሰዓት በራሱ ጊዜ መልስ ይሰጣል። ስለዚህ ያንንም ይሄንንም እምቢ ብለን ቀጥታ አሁንም በጸሎት ቆይቼ ማለት ይሄ ነው ከቆየን ያን ጊዜ ከእግዚአብሔር ሀሳብ ጋር እየተገናኘን ነው። የጸሎት ጣዕሙ ደስ እያለን በቃ ከእግዚአብሔር ጋር ያለው ሀሳብ ደስ እያለን እሱን ድምፁን መስማት ተለማምደንም ከሆነ ድምፁን እየሰማን በቃ ደስ ይለናል። የጸሎት ጣዕሙን እያወቅነው እንሄዳለን እና መቆየት ማለት ይሄ ነው። በቃ ይሄ ነው እና ስለዚህ ዲስትራክት የሚያደርገውን ነገር ሁሉ እንቅፋት የሆነውን ነገር ሁሉ እየከለከልን መጽናት መቆየት አለብን። ይሄ የአንዱ ቀን ምናምን ብቻ ሳይሆን ሁሉ ጊዜም እንደዛ ልናደርግ ያስፈልጋል። ስለዚህ ድግግሞች መልስ እንኳን በጊዜው ባይገኝ በጸሎታችን ልንጸና ያስፈልጋል። እግዚአብሔር አምላክ ተመሰገነ። እግዚአብሔር በራሱ ጊዜ መልስ ያመጣል። አሜን። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ። እንደዚህ ነው የሚለው ዳዊት። ስለዚህ ቆይቼ እግዚአብሔርን ደጅ ጠናሁት። አሁን በመቆየት ደጅ በመጥናት የተጸለየውን ጸሎት ከብዙ ጊዜ በኋላ እግዚአብሔር ጸሎትን የሚሰማ አምላክ ስለሆነ እግዚአብሔር ምን አለልኝ ነው የሚለው? ዘንበል አለልኝ። እግዚአብሔር መጣልኝ። ለብዙ ዘመን ጸሎቴ እግዚአብሔር መጣ። ከዛስ መጣና ምን አደረገኝ ነው የሚለው? እግዚአብሔርም ጩኸቴን ሰማ። ከዛስ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። አያችሁ፣ ከሁለት ነገር ረግረግ ጭቃ አለ። ረግረግ ጭቃ ደግሞ በጣም የሚገርም ነው። ተይዛችሁ የምታውቁ ከሆነ ረግረግ ጭቃ ማለት በቃ አንድ እግራችሁ ገብቶ በተለይ ሁለት እግራቸው ከገባ መውጣታችሁ ሌላ ሰው ያስፈልጋቸዋል። እዛው ነው። ይሄኛውን ልታወጡ ስትሉ አትችሉም፣ ያኛውን ደግሞ ተይዟል። ረግረግ ጭቃ ማለት ሩቅ ለሚያያችሁ ሰው እየሄዳችሁ ያለ ይመስላል፣ ግን እዚያው ነው። ይሄ የሚያሳየው ምንድነው? ሳይክል የሆነ ህይወት ነው። ሁሉ ጊዜ አንድ አይነት ህይወት ላይ መቆየት መኖር፣ አመታት 2 ዓመት 3 ዓመት 4 ዓመት ዋቴቨር እዛ ውስጥ መቆየት አንድ አይነት ህይወት እና እዛ አይነት ነገር ከረግረግ ጭቃ ምን አደረገኝ? አወጣኝ ይላል። አወጣኝ በቃ እና እንዲህ ከሚልበት ቦታ መጣና ዘንበል ብሎ ከዛ ከረግረግ ጭቃ አወጣኝ። ያ ብቻ አይደለም፣ ከጥፋት ጉድጓድ ደግሞ አዳነኝ ይላል። የጥፋት ጉድጓድ ማለት አታዩትም፣ ወይ ሳር ለብሷል፣ ወይ የሆነ በሆነ ነገር ተሸፍኗል፣ ግን ጉድጓድ ነው። ኖርማል ነው ብላችሁ ስትሄዱ ድንገት የሚወጥ ነገር ማለት ነው። እኔ ካላየሁት እግዚአብሔር ራሱ አይቶ ከዚያ ጉድጓድ አወጣኝ አዳነኝ ነው የሚለው። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር
በጽናት ለሚጸልይ ሰው በመጀመሪያ ምን ያህል ሳይክል ከሆነ እዛ አንድ አይነት ህይወት ከሚኖርበት ያወጣል። አሜን። እግዚአብሔር አምላክ ተመስገን። አወጣኝ ይላል። ከዚያስ በጣም የሚገርማችሁ ቁጥር 3 ላይ ቁጥር 2 ላይ መጀመሪያ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ ይልና እግሮቼን በድንጋይ ላይ አቆማቸው። አያችሁ፣ አረማመዴን አጸና ይላል። እግሮቼን በድንጋይ ላይ በአለቱ ላይ አሁን አለቱን ክርስቶስ ብለን መውሰድ እንችላለን። እግዚአብሔር አምላክ ተመሰገነ። ስለዚህ እግሮቼን በድንጋይ ላይ አቆማቸው፣ አረማመዴን አጸና። አሁን የረግረግ ጭቃ አልያዘኝም፣ የጥፋት ጉድጓድም አልያዘኝም። እግሮቼ አሁን በአለት ላይ ናቸው። አረማመዴን ጸንቷል፣ እንደ ቅድሙ አልወላገድም፣ ቀጥ ብዬ እየሄድኩ ነው ይላል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ እግዚአብሔር ከዛ ሳይክል ከሆነ ህይወት ያወጣና አረማመዳችን ያጸናል፣ በድንጋዩ ላይ ያቆማል፣ አረማመዳችን ያጸናል፣ ቀጥ ብለን መሄድ እንችላለን። እግዚአብሔር አምላክ ተመሰገነ። ያ ብቻ አይደለም፣ በጣም የሚገርም አዲስ ዝማሬን ለአምላካችን ክብር በአፌ ጨመረ ይላል። አዲስ ዝማሬ፣ ከዚህ በፊት ያልተዘመረ ሰዎች ያልዘመሩት ዝማሬ እግዚአብሔር በአፌ ጨመረ። እግዚአብሔር ከእንደዚህ አይነት ቦታ ያወጣቸውን ሰዎች እግዚአብሔር ይመስገን በድንጋይ ላይ በአለቱ ላይ በራሱ በክርስቶስ ላይ ያራምድና አረማመዳቸውንም የጸና ያረግና ሕይወታቸውን የጸና ያረግና ያጠነክራቸውና ቃል ይሰጣቸዋል፣ ዝማሬ ይሰጣቸዋል። ቃል ይሰጣቸዋል፣ ዝማሬ ይሰጣቸዋል። ሰው ያልዘመረው ዝማሬ አዲስ ዝማሬ ይሰጣቸዋል። እና ድሮ ሲያዩት የነበሩት ሰዎች እንደሚያዩት ይናገራል። አዲስ ዝማሬ ለአምላካችን ክብር፣ ለአምላካችን ምስጋና በአፌ ጨመረ የለ። ብዙዎች ያያሉ፣ ብዙዎች የሚያዩት ነገር ያያሉ እና ይፈሩማል ይላል። እና በቃ መለወጡ አስገርማቸው። እዛ ረግረግ ጭቃ ላይ ሲያዝ አይተውታል። ጥፋት ጉድጓድ ሲገባ አይተውታል። በዚያም ከአንዱ መከራ ወደ መከራ ከአንዱ ፈተና ወደ ፈተና ሲሄድ ያዩት ሰው አሁን ቀጥሎ እየተራመደ ነው። ከመከራ ወጥቷል። ቃል አለው፣ ዝማሬ አለው። ሰው ያልዘመረውን እየዘመረ ነው። ከዛ ያዩና ሰዎች ይገረማሉ፣ ይፈሩማል ይላል። ምን ተፈጠረ? ምን አገኘው ሰው? ከዛ በእግዚአብሔር ደግሞ ይታመናሉ ይላል። ሃሌሉያ! ምን ማለት ነው? ለእሱ ያረክለት ለእኔም ታረግልኛለህ፣ ለእሷ ያረክላት ለእኔም ታረግልኛለህ ብለው በእግዚአብሔር ይታመናሉ ይላል። ስለዚህ እንዲህ አይነት ህይወት የሚያገኘው ሰው ማን ነው ካላችሁ፣ በጸሎት የሚጸና ሰው፣ ተግቶ የሚጸልይ ሰው፣ በርትቶ በጽናት የሚጸልይ ሰው። እግዚአብሔር አምላክ ተመሰገነ። ያ ሰው እንዲህ አይነት ከፍታዎች ላይ ይደርሳል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሌላው በአራተኛ ደረጃ እንድናየው የምፈልገው በአራተኛ ደረጃ በጸሎት የጸና ሰው፣ በጸሎት ጸንቶ ወይም ታግሶ የሚጸልይ ሰው ከራሱ አልፎ ለትውልድ ለሀገር የሚያልፍ በረከትን ከእግዚአብሔር ይቀበላል። ከራሱ አልፎ ለትውልድ ለሀገር የሚተርፍ በረከትን ከእግዚአብሔር ዘንድ ስጦታ ይቀበላል። እግዚአብሔር አምላክ ተመሰገነ። ይሄንን አንደኛ ሳሙኤል ላይ እንሄድና እናያለን። አንደኛ ሳሙኤል ምዕራፍ 1 ስለ ሐና የሚናገር ክፍል ነው። በተራራማው በኤፍሬም ሀገር በአርማቴም በሴፋ የሚኖር ሕልቃና የተባለ አንድ ሰው ነበረ። እርሱም ኤፍሬማዊ ሲሆን የኢያርሜኤል ልጅ የኤልኤል ልጅ የዮቶሩ ልጅ የናሲብ ልጅ ነበረ። የዕብራይስጥ ስም ስለሆነ ትንሽ ያስቸግራል። እርሱም አንዲቱ ሐና ሌላይቱ ፍናና የተባሉ 2 ሚስቶች ነበሩት። ፍናና ልጆች ሲኖሯት ሐና ግን ምንም አልነበራትም። ያም ሰው ለሰራዊት ጌታ ለእግዚአብሔር ለመስገድና መስዋዕት ለመሰዋት በየዓመቱ ከሚኖርበት ከተማ ወደ ሴሎ ይወጣ ነበረ። በዚያም 2 የኤሊም ልጆች
ሁለቱ የኤሊ ልጆች አፍኒንና ፊንሐስ የእግዚአብሔር ካህናት ነበሩ። ሕልቃና ወደ ሴሎ ሄዶ መስዋዕት የሚሰዋበት ወቅት በደረሰ ጊዜ ሁሉ ለሚስቱ ለፍናና እንዲሁም ለወንዶችና ለሴቶች ልጆቿ ሁሉ ከስጋው ድርሻቸውን ይሰጣቸው ነበር። ሐናን ግን ይወዳት ስለነበረ እጥፍ ድርሻ ይሰጣት ነበር። ይሁን እንጂ እግዚአብሔር ማኅፀኗን ዘግቶ ነበር። እግዚአብሔር ማኅፀኗን ስለዘጋም ጣውንቷ ታስቆጣት ታበሳጫትም ነበር። ይህም በየዓመቱ ይደጋገም ነበር። ሐና ወደ እግዚአብሔር ቤት በምትወጣበት ጊዜ ሁሉ እስክታለቅስና መብላት እስከሚያቅታት ድረስ ጣውንቷ ታበሳጫት ነበር። ባሏ ሕልቃናም እርሷን ሐና ሆይ ለምን ታለቅሻለሽ? ለምንስ አትበይም? ልብሽስ ስለምን ያዝናል? ከ10 ወንዶች ልጆች እኔ አልበልጥብሽምን? ይላት ነበር። አንድ ጊዜ በሴሎ ሳሉ ከበሉና ከጠጡ በኋላ ሐና ተነስታ ቆመች። በዛን ጊዜ ካህኑ ኤሊ በእግዚአብሔር ቤት መቅደስ መቃን አጠገብ በወንበር ላይ ተቀምጦ ነበር። ሐናም በነፍሷ ተመርራ አብዝታ በማልቀስ ወደ እግዚአብሔር ጸለየች። እንዲህም ብላ ስለት ተሳለች። የሰራዊት ጌታ እግዚአብሔር ሆይ የአገልጋይህን መዋረድ ተመልክተህ ብታስበኝና አገልጋይህን ሳትረሳ ወንድ ልጅ ብትሰጣት በሕይወት ዘመኑ ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጥም በራሱ ላይ አይደርስም። ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እርሷም በልቧ ትጸልይ ነበረ። ከንፈሯ ይንቀሳቀስ ነበር እንጂ ድምጿ አይሰማም ነበር። ኤሊም እንደረከሰች አድርጎ ቆጠራት። ኤሊም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽን ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰችለት፣ ጌታዬ ሆይ ሰክሬ አይደለም፣ እኔ ልቧ ክፉኛ የታወከባት ሴት ነኝ። ልቤን በእግዚአብሔር ፊት አፈሳለሁ እንጂ የወይን ጠጅ የሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህን ያህል ጊዜ የጸለይኩት ከባድ ከሆነ ጭንቀቴና ሐዘኔ የተነሳ ስለሆነ አገልጋይህን እንደ ምናምንቴ ሴት አትቁጠረኝ። ኤሊም በሰላም ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ሲል መለሰላት። እርሷም አገልጋይህን በፊት ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ ፊቷ ላይ ሐዘን አልታየም ይላል። አሁን ሀሳቡን እናውቀዋለን። በዚህ ቦታ ላይ ሐና ሕልቃና 2 ሚስቶች አሉት። አንዷ ፍናና ነው፣ አንዷ ደግሞ ሐና ነች። ፍናና ሴቶችም ወንዶችም ልጆች አሏት። ሐና ግን እግዚአብሔር ማኅፀኗን ዘግቷል፣ ልጅ አልነበራትም ይላል እና ስለዚህ በየዓመቱ ወደ ሴሎ እየሄዱ ሲሰግዱ ምንድነው ሕልቃና ምን ያደርጋል? ለፍናናና ለልጆቿ አንዳንድ ድርሻ ይሰጣቸዋል። ለሐና ግን በጣም ስለሚወዳት 2 እጥፍ አድርጎ ስጋ ይሰጣቸዋል እና ከዛ በዚያ ቦታ የሚበላል እንደ እግዚአብሔር ስርዓት የሚበላልና ለሐና 2 እጥፍ አድርጎ ይሰጣታል እና ያቺ ጣውንቷ ደግሞ ሐናን እንደሚወዳት ታውቃለች። 2 እጥፍ እንደሚሰጣትም ታውቃለች። ልጅ እንደሌላትም ታውቃለች። አያችሁ ምን ላይ ቢነገራት እንደምትጎዳ እንደምትሰበር ታውቃለች። ስለዚህ ሁል ጊዜ በጣም የሚገርማት ወቅቱን ጠብቃ ሰዓቱን ጠብቃ በእግዚአብሔር ቤት ላይ ነው የምትወቅሳት እና በቃ ታበሳጫታል። በቃ ፈላጻትን ትበታል፣ ቀስት ትወረውርባታል እና ያቺ ደግሞ በቃ ሐና ደግሞ ልቧ ተሰብሯል። አዝናለች፣ በጣም አዝናለች እና ሐዘኗ ምሬቷ ወደር አልነበረውም። ስለዚህ አንድ ቀን ሕልቃና ምን ይሄድ ነበር? ለምን ታዝኛለች? ለምን እንደዚህ ትሆኛለች? እኔ እኮ ከ10 ወንድ ልጆች እበልጣለሁ፣ አይዞሽ፣ ጥሩ ባል ነው። ግን የውስጡን ስብራት መጠገን የሚችለው እግዚአብሔር ብቻ ነው። ስለዚህ ሐና አንድ ቀን ተነሳች። የሕልቃና ማጽናናትም ልቧ ሊጠግነው አልቻለም።
በቃ የእሷ ልቤ የተሰበረብኝ ሰው ነው አለች። እሷ ስትናገር በጣም ብዙ ነው የተናገረችው። ማለት ሐናም ቁጥር 10 ላይ ሐናም በነፍሷ ተመራ አብዝታ በማልቀስ ወደ እግዚአብሔር ጸለየች። በቃ ውስጧ ከውስጥ ሆነ ማለት ይሄ ዝም ብሎ ቁጣ ምናምን ነገር ሳይሆን ለምንድን ነው እግዚአብሔር የኔን ነገር የማይመልሰው? መልስ ለምን ነው የማይሰጠኝ? ለምንድን ነው? እና ምሬቷ ከእግዚአብሔር ጋር ነው። እግዚአብሔር ሆይ እፈልጋለሁ፣ ልጅ ስጠኝ። በእግዚአብሔር ፊት አምርራ አለቀሰች ይላል። ብዙ በጸሎት ላይ የሚያለቅሱ ሰዎች አሉ። የእሷ ከልቧ ነው፣ ማልቀስ ብቻ አይደለም፣ ከልቧ ነው። እንደገና ደግሞ ቁጥር 12 ላይ ስታዩ 12 ነው ይሁት ያለ ማቋረጥ ይላል። አያት በተሰበረ ልብ በተዋረደ መንፈስ ያለ ማቋረጥ በእግዚአብሔር ፊት አምርራ አለቀሰች። ቁማ ከንፈሯ ነው የሚንቀሳቀሰው፣ ድምፅ አይሰማም። ኤሊ ወንበር ተቀምጦ ያያል። አሁን ዝም ብላ ስታለበልብ የሰከረች መሰለች። አንቺ እንዴት እስከ መቼ ነው የወይን ጠጅሽን የማታስወግድ? ስካርሽን ከአንቺ አርቅ አለ። እሷ ግን ምን አለች? ኖ እኔ የወይን ጠጅ የጠጣው የሰከርኩ ሰው አይደለሁም። እኔ ምናምን ሴት አይደለሁም። እኔ ልቧ የተሰበረባት በእግዚአብሔር ፊት ጭንቀቷን የምታፈስ በቃ ተራሰው ያልሆን እንደ ተራሰው አትጠረ ብላለች። ተራሰው አይደለሁም ግን የኔ የውስጤን ሸክሜን በርደኔን በሱ ፊት የማፈስ ሰው ነኝ፣ የምጸልይ ሰው ነኝ፣ የጸሎት ሰው ነኝ አለ። ከዛ ኤሊ ምን አለ? ጸሎትሽን እግዚአብሔር ይስማሽ አለ። ሐናም የልቧን በእግዚአብሔር ፊት ጭንቀቷን አፍስሳ አራግፋ ከዛ ስትሄድ ሐዘንተኛ አልመሰለችም ይላል። ጸሎት ማለት ደግሞ አንዱ ይሄ ነው። ጸልዮ በእግዚአብሔር ፊት ትቶ ደስተኛ መሆን ነው። ጸልዮ እንደገና ሲተነስተው ሲሄዱ ሐዘንተኛ መሆን ያ ትክክል አይደለም። በእግዚአብሔር ፊት አራግፎ በቃ በእግዚአብሔር ፊት ጥሎ ነገርን መሄድ ነው። እግዚአብሔር ይመስገን። ከሐና የምንማረው ይሄን ነው። አራገፈችና ሄደች እና ኤሊ ምን ሆኗል? እግዚአብሔር ጸሎትሽን ይስማሽ ብሏል። እሷም አሜን ብላ ሄዳለች እና በጣም የሚገርመው ሐና አምርራ በእግዚአብሔር ፊት ስለሆነ የጸለየችው ምንድን ነው ያለችው? እግዚአብሔር ሆይ ወንድ ልጅ ብትሰጠኝ ያ ወንድ ልጅ እጅግ ጠላቴን ጣዖቴን እሷን የማሳፍርበት ከአንቺ ኮልኮሎ የኔ አንዱ ይበልጣል ብዬ የምፎካከርበት ሳይሆን ለአንተ ለቤትህ መልሼ እሰጣለሁ። አገልጋይ ይሆናል። ሃሌሉያ! በጣም የሚገርም እኮ ነው። እኔ ለፉክክር አይደለም እየተወገው ላለሁበት ምላሽ አይደለም። ለአንተ ግን በቤትህ አገልጋይ ይሆናል። ሃሌሉያ! እስከ መቼ? ዘመኑን በሙሉ። የሚገርም እኮ ነው። ዘመኑን በሙሉ በስስት በእንባ የሚገኝ ልጅ እንዴት አድርጎ ነው በቃ ለዘላለም ማታየው ቦታ የምጥለው? ኖ በቃ አንተ እጅ የወደቀ ነገር፣ አንተ ቤት ያለ ነገር ምንም ችግር የለበትም። ስለዚህ ለአንተ እሰጣለሁ። አንተን ያገለግላል። ጸጉሩን ምላጭ አይነካውም። ናዝራዊ ይሆናል። ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው። ምላጭ አይነካቸውም። የሞተ ነገር በድን ነገር አይነኩም። ናዝራውያን እንደዛ ናቸው። ስለዚህ ይሄ ናዝራዊ ነው፣ ለአንተ የተለየ ነው፣ በቤትህ ይሆናል። እግዚአብሔር ደግሞ የልብ አምላክ ስለሆነ ሞቲዋን አየ። ለፉክክር ያልሆነ ልመና ነው እና አየና ሳሙኤልን ሰጣት። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ሳሙኤልን ሰጣት። ሳሙኤል ከዳን እስከ ቤርሳቤ ወይም ከእስራኤል ከአንደኛው ጫፍ እስከ ሌላኛው ጫፍ ማለት ነው ቃሉ ጠብ የማይል የተመረጠ የእግዚአብሔር ነቢይ። ሃሌሉያ! እግዚአብሔር ይመስገን። ሳሙኤልን ሰጣት። እግዚአብሔር ይመስገን። እና ሐና በጣም የሚገርመው ስጠኝ ስትል ብቻ ሳይሆን የምትጸልየው ስትቀበልም አመስግና ትጸልያለች። ይህ ደግሞ ትልቅ ኳሊቲ ነው። በቃ ስጠኝ። አንዳንዴ እኮ አናመሰግን፣ እግዚአብሔር ሰጥቶን አናመሰግን። ስጠኝ በጣም እንጸልያለን። ሲሰጠን ግን ያንን ደግሞ ቆም ብሎ ማመስገን እንዴት ትልቅ ነገር ነው። ሐና ግን
ሁለተኛውን የእሷን እንትን የምናየው ሳሙኤልን ባገኘች ጊዜ እንዴት አድርጋ እንደጸለየች፣ በዚያም ውስጥ ደግሞ እግዚአብሔር የገለጠላትን መገለጥ ደግሞ አብረን እናያለን። ከቁጥር 21 ላይ በዚሁ ምዕራፍ ሰውየውም ሕልቃና ማለት ነው ለእግዚአብሔር ዓመታዊውን መስዋዕት ለመሰዋት ስለቱን ለማድረስ ቤተሰቡን ሁሉ ይዞ ወደ ሴሎ ወጣ፣ በዓመቱ ማለት ነው። ሐና ግን አልሄደችም። እርሷም ባሏም ሕፃኑ አሁን ሳሙኤል መጥቷል። ሕፃኑ ጡት ከተወሰነ በኋላ ጡት ከተወ በኋላ ወስጄ በእግዚአብሔር ፊት አቀርበዋለሁ፣ እስከ ሕይወቱ ፍጻሜም በዚያ ይኖራል አለችው። ባሏ ሕልቃናም መልካም መስሎ የታየሽን አድርጊ፣ ጡት እስክታጠቢው ድረስ እዚሁ ይቆይ፣ ብቻ እግዚአብሔር ቃሉን ያጽናልሽ አላት። ስለዚህ ሐና ሕፃኑን ጡት እስክታስጥለው ድረስ እያጠባችው በቤቷ ተቀመጠች። ልጁ ጡት በተወ ጊዜ ከእርሱ ጋር 1 የ3 ዓመት ወይፈን፣ 1 የኢፍ መስፈሪያ ዱቄትና 1 አቁማዳ የወይን ጠጅ ወስዳ በሴሎ ወዳለው ወደ እግዚአብሔር ቤት አመጣችው። ልጁም ገና ሕፃን ነበረ። ወይፈኑን ካረዱ በኋላ ልጁን ወደ ኤሊ አቀረበች። ሐናም ኤሊን እንዲህ አለችው፣ ይህን ቃል ስሙኝ በደንብ። ጌታዬ ሆይ በነፍስህ እምላለሁ፣ እዚህ ቦታ ላይ በአጠገብህ ቁማ ወደ እግዚአብሔር ስትጸልይ የነበረች ያች ሴት እኔ ነኝ። ይህን ልጅ እንዲሰጠኝ ጸለይ፣ እግዚአብሔርን የለመንኩትን ሰጠኝ። ስለዚህ እኔም ለእግዚአብሔር እሰጠዋለሁ፣ በሕይወት ዘመኑ ሁሉ ለእግዚአብሔር የተሰጠ ይሆናል። እርሱም በዚያ ለእግዚአብሔር ሰገደ ይላል። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ። በዓመቱ ልጁ ጡት ከተወ በኋላ በዓመቱ አይደለም እንግዲህ አይደለም ጡት የተወበት ዘመን እዚህ ጋር ምን ያህል ጊዜ እንደሆነ አይታወቅም። ኤኒዌይ በዓመቱ ሕልቃና መስዋዕት ሊያቀርብ ሄዷል። እሷ ጡት እስከሚተው አልሄደችም ብላ ተናግረ ተስማምተዋል። ስለዚህ ጡት በተወበት ወቅት ያዘችውና አክቹዋሊ የ3-4 ዓመት ይሆናል እንደዛ ነው። እና ያን ጊዜ ይዘው ሄደችና የሚደረገውን መስዋዕት ሁሉ ከሰው በኋላ ልጁን እዛ ወደ ኤሊ ቀረበች። አሁን ለኤሊ ተናገረች። በዛን ጊዜ በዚህ ቦታ ላይ ቆማ ስታነባ የነበረች ሴት ያቺ ሴት እኔ ነኝ። እግዚአብሔር ልጅ እንዲሰጠኝ ጸለይ፣ እግዚአብሔር ደግሞ ልመናዬን ሰምቶ ይሄው ወንድ ልጅ ሰጠኝ። እኔ ደግሞ ለእግዚአብሔር ለዘላለም በሱ ቤት እንዲኖር እሰጠዋለሁ አለች። ሰጠች። ሃሌሉያ። ኤሊም ሰምቶ በእግዚአብሔር ፊት ሰገደ ይላል። ምዕራፍ 2 ጥቂት ሀሳቦችን ማንበብ እፈልጋለሁ። ሐናም እንዲህ ብላ ጸለየች በሰጠችው ጊዜ። ሐናም እንዲህ ብላ ጸለየች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። በማዳን ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ ማንም የለም፣ ከአንተ በቀር ሌላ የለም፣ እንደ አምላካችን ያለ አለት የለም እያለች አሁን አልፌ ወረድ እያነባዋለሁ ጊዜ ስለሌለኝ። ቁጥር 10 እስከ 11 አነባለሁ። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ እርሱ ከሰማይ ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሥ ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ተመልከቱ፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ሐና አንደኛ ሳሙኤል ላይ ሁና አያችሁ፣ አልፋ አዲስ ኪዳን መሲሁን ማየት ቻለች። በጣም የሚገርም እኮ የመሲሁን ቀንድ ከፍ ከፍ ያደርጋል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። አጽንተው የሚጸልዩ ሰዎች ከእግዚአብሔር ዘንድ የተመረጠ ይቀበላሉ፣ ለሀገር በረከት ያደርጋሉ። አልፈው ደግሞ አይናቸው ተከፍቶ እንዲህ አይነት እይታ ያያሉ። እግዚአብሔር አምላክ ተመሰገነ። እግዚአብሔር አይናቸውን ይከፍታል። ስለዚህ መሲሁን አየች፣ ለንጉሥ ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል አለች። እግዚአብሔር አምላክ ተመሰገነ። ከዚያ በኋላ ሕልቃና ወደ ቤቱ ወደ ራማ ሄዱ። ብላቴናው ግን በካህኑ በኤሊ ፊት እግዚአብሔርን ያገለግል ነበር ይላል። የእግዚአብሔር ስም የተባረከ ይሁን። ብርቱ ጸሎት የሚጸልይ ሰው
ራሳቸውም ያልፋሉ፣ ትውልድንም የሚያሳርፉ ይሆናሉ፣ ለሀገር ለሕዝብ በረከት ይሆናሉ። ሐና እንዲህ አይነት ሴት ነበረች። ስሙ የተባረከ ይሁን። እንጸልያለን፣ እግዚአብሔር በእኛ ሕይወትም ይከብራል። አምስተኛ ጽኑ ጸሎት፣ ብርቱ ጸሎት የሚጸልይ ሰው ሰማይን ማዘጋት ሰማይን ማስከፈት ይችላል። ሃሌሉያ! የእግዚአብሔር ስም የተባረከ ሃሌሉያ! ሰማይን ማዘጋት ሰማይን ማስከፈት ይችላል። ይሄ በቃ ቶሎ ቶሎ ብዬ ዛሬ ጨርሳለሁ። ትታገሱኛላችሁ። ስለ ኤልያስ የሚናገር ነው። ያዕቆብ ላይ ያለውን ሀሳብ ይዝና ከዛ ወደ አንደኛ ነገሥት ሄጄ በአንድ ላይ አድርጌ ትንሽ ሀሳቦችና ብዙ አልቆይም፣ ትንሽ ሀሳቦችን እናገራለሁ። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ያዕቆብ መልእክት ምዕራፍ 5 ቁጥር 17 እና 18 ምን ይላል? 17 እና 18 ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብ ከሰማይ ዘነበ፣ ምድርም ፍሬዋን ሰጠች ይላል። እየሮጥኩ ነው። ከላይ ጀምሮ ከ16 ማንበብ ነበረብኝ፣ ግን እግዚአብሔር አምላክ ኤልያስ የተለየ ሰው ነው እንዳልን፣ ኤልያስ እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ ጸለየ፣ ሰማያት ተዘጉ ይላል። ዝናብን ለ3 ዓመት ከ6 ወር ዝናብ እንዲዘንብ ጸለየ፣ እግዚአብሔር ዝናብ ሰጠ፣ ምድሪቷን ፍሬዋን ሰጠች ይላል። ይህንን ሀሳብ ደግሞ የምናገኘው በአንደኛ ነገሥት ምዕራፍ 17 ላይ ነው። 17 ላይ አንድ ትንሽ ነገር አነብና ከዛ ምዕራፍ 18 ላይ ነው ያለውን ሀሳብ ባጭሩ ተናግሬ ወደ አንድ ሌላ ሀሳብ እንሄድና ጨርሳለሁ ማለት ነው። እግዚአብሔር አምላክ ተመሰገነ። ምዕራፍ 17 ቁጥር 1 አነባለሁ። ምንድን ነው የሚለው? በዛን ጊዜ ከገለዓድ ነዋሪዎች አንዱ የሆነው ቴስብያዊ ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን በእኔ ቃል ካልሆነ በቀር በሚቀጥሉት ዓመታት ዝናብ ወይም ጠል አይኖርም አለ። አክዓብን አሁን ባለፈው ጊዜ ስለ አክዓብ ስለተናገርኩ ብዙ እዛ አልቆይም። ስለዚህ ኤልያስ ታሪኩ ወደኋላ የማን ልጅ ነው ከየት መጣ አይታወቅም። ብድግ ብሎ በቃ ያደገ ነቢይ ነው። እግዚአብሔር አምላክ ተመሰገነ። ስለዚህ በአክዓብ ፊት መጣና ከአፌ ቃል በቀር በፊቱ የቆምኩት ሕያው እግዚአብሔርን በእነዚህ በሚቀጥሉት ዓመታት ጠል ከሰማይ ዘንድ አይሆንም፣ ዝናብ ከሰማይ ዘንድ አይሆንም ብሎ ሰማይን ዘግቶ ሲሄድ እንመለከታለን። ከዛ ምዕራፍ 18 የምፈልገው ቁጥር 41 እና እስከ 46 ያለውን ሀሳብ ነው። እዛ ላይ ያለውን አጭር ሀሳብ ስለ ጸንቶ ስለ መጸለይ የሚናገር ስለሆነ ያችን ሀሳብ ፈልጋታለሁ። ቁጥር 40 ልጀምር። ከዚያም ምዕራፍ 18 ቁጥር 40 ከዚያም ኤልያስ የበዓልን ነቢያት ያዛቸው፣ አንድም ሰው እንዳያመልጥ ሲል አዘዘ። ሕዝቡም ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ አሳረዳቸው። ኤልያስም አክዓብን የከባድ ዝናብ ድምፅ ይሰማል። አሁን መሀል ላይ ገብቼ ስላነበብኩ እናንተ ምዕራፍ 17 ምዕራፍ 18 ከአንድ ጀምሮ አንብቡት። ባለፈው ተናግሬያለሁና ደግሜ የዛ ቦታ ልብዬ ነው እና ኤልያስም አክዓብን የከባድ ዝናብ ድምፅ ይሰማልና ሂድ ብላ ጠጣ አለው። ስለዚህ አክዓብ ሊበላና ሊጠጣ ሄደ። ኤልያስ ግን ወደ ቀርሜሎስ ተራራ ጫፍ ወጣ። ፊቱንም በጉልበቶቹ መካከል አድርጎ ወደ መሬት አቀረቀረ። አገልጋዩንም ውጣና ወደ ባህሩ ተመልከት አለው። አገልጋዩም ሄዶ ተመለከተና በዚያ ምንም የለም አለው። ኤልያስም 7 ጊዜ እንደገና ሂድ አለ። አሁን 7 የፍጽምና ምልክት ነው። አሁን ኤልያስ የበዓል ነቢያትን አሳርዷል፣ የአጸድን ነቢያት አሳርዷል እና ከዚህ በኋላ ሊጸልይ ወደ ተራራ ከመውጣቱ በፊት ለአክዓብ የተናገረው ነገር አለ። የዝናቡ ሽንፍር ቁጥር 41 ላይ ኤልያስም አክዓብን የከባድ ዝናብ ድምፅ እሰማለሁ አለ። የከባድ ዝናብ ድምፅ ገና ሰማዩ እኮ እንደጠራ ነው።
ሰማይ እኮ ምንም የለም። 3 ዓመት ከ6 ወር ምንም አይነት ነገር ዝናብ ዘንቦ አያውቅም። ደመናም ኤልያስ ሲናገር ሰማዩ ላይ ደመና የሚባል ነገር የለም። ግን ኤልያስ ልብ ውስጥ የከባድ የዝናብ ድምፅ ይሰማ። አያት ያ ነው ነቢያቶች በቃ በጠራራ ፀሐይ ላይ እሱ ውስጡ ዝናብ ይሰማል። እና አሁን ያለው ውዥንብር በነቢያት መካከል ያለው የሚናገሩት ነገር ስህተት ነው ምናምን ይባላል። ግን ውስጣቸው ያለው እና የሚናገሩትን እንዲሆን ቃሉ አካል እንዲለብስ መሬት እንዲይዝ ምን ያህል ይጸልያሉ ነው። ኤልያስ ልቡ ላይ ያለውን ተናገረ። ያ ነገር ግን አካል እንዲለብስ ወደ ተራራ ወጣና እግሩን ጉልበቶቹን መሬት ላይ አስነክቶ ግንባሩን ጉልበቶቹ ስር አድርጎ ተንበረከከ ይላል። ተንበረከከና ብላቴናውን ምን አለው? አሁን ወደ ባህር ተመልከት አለ። ወደ ባህር ተመልከት አለ። ወደ ባህር ሄዶ ሲመለከት ምንም የለም። ኤልያስ ግን ይጸልያል። አሁንም ይጸልያል። 7 ጊዜ ተመላለሳል። ልጁ ይሄዳል ይመጣል፣ የሚናገረው የለም ነው። ኤልያስ ግን አይነሳም። አሁንም ይጸልያል። በአንድ ቃልም የሆነለት ስም ነው እኮ ኤልያስ ማለት ታላቅ እግዚአብሔር ሰው ነው። ሰማያን ሲዘጋ በአንድ ቃል ነው የዘጋው፣ ሲከፍትም በአንድ ቃል ነው። ግን ሲከፍትማ በአንድ ቃል አይደለም፣ ይቅርታ፣ ይኸው እያስጨነቀው ነው እኮ ሲዘጋ ነው በአንድ ቃል። ስለዚህ ታላቁ ነቢይ ኤልያስ ይጸልያል፣ ይመላለሳል። ልጁ ደግሞ ይሄዳል ይመጣል፣ ይኸው ቢያየውን ነው የሚናገር የለም ይለዋል። ግን እሱ አይነሳም። ስለዚህ ምን እየተናገርኩ ነው? አሁን ምንም ነገር ባይታይ መጽናት፣ መጸለይ። ጸልያችሁ መልስ ባታገኙ አሁንም መሰዋያችሁ ስር አለመታጣት፣ አሁንም እግዚአብሔር ታማኝ እንደሆነ ማመን፣ ማሰብ፣ በእግዚአብሔር ላይ አለማጉረምረም። እግዚአብሔር እውነተኛ ነው። መልስ የሚሰጠው በራሱ ጊዜ ነው። መጽናት። ስለዚህ ኤልያስ ተመላለስ አለ እስከ 7 ጊዜ። 7 የእግዚአብሔር ቁጥር ነው ብያቸዋለሁ። የፍጽምና ምልክት ነው ብያቸዋለሁ። ስለዚህ ኤልያስ ተንበርክኮ ይጠብቃል። ገና እኮ ሳይወጣ ያውቆታል። ልቡ ላይ ኃይለኛ የዝናብ ድምፅ ሰምቷል። ግን ያ አካል እስኪለብስ ድረስ ከእግዚአብሔር ጋር ይሟገታል። በሰባተኛው ብላቴናው ምን አለ? የሰው እጅ የምታህል ደመና እየመጣች ነው። በቃ ሃሌሉያ፣ እግዚአብሔር ስም በቃ እቺ አሁን በቃ መልስ መጥቷል። አያችሁ፣ እግዚአብሔር ስም የተባረከ። በቃ ጅማሬ ታናሽ ሆነ፣ ፍጻሜ ታላቅ ሆነ። በትንሹ የጀመረ እግዚአብሔር ስራው ትልቅ ነው የሚሆነው። እግዚአብሔር ይመስገን። እዚህ ለእኛ ትልቅ መልእክት ነው። ስለዚህ እግዚአብሔር አሁን በትንሹ እኛ መካከል ስራ ጀምሮ ፍጻሜው ግን ታላቅ ነው። ያቺ እጅ የምታህል ደመና ከትንሽ ጊዜ በኋላ ሰማይን ሸፈነች፣ ምድርን ሸፈነች። አካብን ምን አለው? ገና እጅ የምታህል ደመና ለታየ ለብላቴናው ሂድና ንገረው፣ ውሽንፍሩ ኃይለኛ ነው፣ ሰረገላህን ጫንና አምልጥ። ልክ አካብ እንዳለው ኤልያስ እንዳለው አካብን ሰረገላውን ጫነ። ዝናቡም ወዲያውኑ ወረደ። ኃይለኛ ዶፍ ዝናብ ነው። 3 ዓመት ከ6 ወር የደረቀው መሬት አንድ የረሰረሰ አካብ በሰረገላ፣ ኤልያስ ደግሞ ወገቡን አሸፍቶ ከሰረገላ ፊት ይሮጥ ነበር ይላል። የእግዚአብሔር ስም የተባረከ። እንዲህ አይነት ታምራት፣ እንዲህ አይነት ድንቅ ነገር ምንድን ነው ብትሉ ኤልያስ የጸለየው ጸሎት ነው። ሆዱ ውስጥ የሚጮኸው ጩኸት ብቻ ሳይሆን ሆዱ ውስጥ የሚጮኸው ጩኸት አካል እንዲለብስ ተንበርክኮ ምን ያህል እንደቃተተ ልናስብ ያስፈልጋል። ስለዚህ ጽኑ ጸሎት ሰማይን ያስከፍታል። ጽኑ ጸሎት ሰማይን ያዘጋል። እግዚአብሔር ስም የተባረከ ከኤልያስ። ስለዚህ ዛሬ እኛ ከዚህ ምንድን ነው የምንማረው? ኤልያስ የተለየ ሰው እንዳንል ያዕቆብ እሱም እንደኛ ሰው ነው ብሎናል። እኛም ተግተን ያለማቋረጥ ከጸለይን በቃ የማይጠቅመውን ነገር የሚጎዳን ነገር ለራሳችንም ሆነ ለሀገርም ሆነ ለሕዝብ ሆነ ማዘጋት እንችላለን፣ ማስከፈትም ደግሞ እንችላለን። ስለዚህ እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ጌታ ነው። አጽንቶ የሚጸልይ ያለማቋረጥ የሚጸልይ ሰው ሰማይን ያስከፍታል፣ ሰማይን ያዘጋል። የእግዚአብሔር ስም የተባረከ። ጸንተን እንጸልያለን። የሚጎዳንን ነገር ሁሉ እናዘጋለን። ለእኛ ጥቅም የሆነው ነገር ሁሉ እናስከፍላለን። አሜን። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ቁልፉ ሰጥቶናል ጌታ ስሙ ይባረክ። ሌላ የመጨረሻ ዛሬ ማጠቃለያ ስለሆነ ታገሱ ብያለሁ። አሁን አንድ ነጥብ ብቻ ነው የቀረኝ፣ እሱን ተናግሬ እጨርሳለሁ። ሌላው 6ኛ ጽኑ ጸሎት ወይም ብርቱ ጸሎት ለሪቫይቫል መምጣት ቁልፍ ነው።
ጽኑ ጸሎት አይታችሁ ከሆነ መጽሐፍ ቅዱሳችን ላይ አሁን የተወሰኑ ክፍሎችን አሳያቸዋለሁ። ወይም ይሄ መጽሐፍ ማነው የቤተ ክርስቲያን ታሪክም ስታጠኑ መጀመሪያ የሚመጣው ጽኑ ጸሎት ነው። የጸሎት ረሃብ ነው የሚመጣው። የጸሎት ረሃብ ነው የሚመጣው እና ከሪቫይቫል በፊት ሪቫይቫል ከመምጣቱ በፊት ኃይለኛ ጸሎት ይመጣል። ኃይለኛ ጸሎት የሚጸልዩ ሰዎች ሪቫይቫል ይከተላቸዋል። እግዚአብሔር አምላክ የተመሰገነ። ይህንን የሐዋርያ ሥራ ምዕራፍ 1 ታወጡልኝና ከዛ ምዕራፍ 2 አጭር ነገር አሳያለሁ። በዚያ ነው የምጨርሰው። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ምን አላቸው? ሐዋርያ ሥራ ምዕራፍ 1 ላይ ከሰማይ ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ አለ እና እነሱ ደግሞ ጌታ ያለው ይህ ብቻ ነው። እነሱ ደግሞ እግሮቻቸውን አጣጥፈው ዝም ብለው ቁጭ አሉ እና ምን አደረጉ? ይህንን አብረን የሐዋርያ ሥራ ምዕራፍ 1 የሐዋርያ ሥራ ምዕራፍ 1 ቁጥር ከ12 እስከ 14 አነባለሁ። ከዚያም ይላል ደብረ ዘይት ከተባለው ተራራ ወደ ኢየሩሳሌም ተመለሱ። ይህም ተራራ ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበር። ወደ ከተማይቱም በገቡ ጊዜ ወደሚኖሩበት ሰገነት ወጡ። እነዚህም ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናናዊው ስምዖንና የያዕቆብ ልጅ ይሁዳ ነበሩ። እነዚህም ሁሉ ከጌታ ከሴቶቹና ከኢየሱስ እናት ከማርያም ጋራ እንዲሁም ከወንድሞቹ ጋራ በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር። ይሄ ነው እንግዲህ እነዚህ ሁሉ ጌታ ምን ብሏቸዋል? ኃይልን እስክትለብሱ ከኢየሩሳሌም አትውጡ። እግራቸውን አጣጥፈው መቼ ነው ኃይልን የምንለብሰው ብለው አልጠበቁም። ተሰበሰቡና ምን ያደረግ ነበር? ያለማቋረጥ ይተጉ ነበር በጸሎት። እግዚአብሔር አምላክ ተመሰገነ እና በሐዋርያ ሥራ ምዕራፍ 1 እና በሐዋርያ ሥራ ምዕራፍ 2 ላይ ያለው ልዩነት የ10 ቀን ልዩነት ነው። በ10 ቀን ልዩነት ውስጥ ሐዋርያ ሥራ ምዕራፍ 2 ትከፍቱልኛላችሁ። ሐዋርያ ሥራ ምዕራፍ 2 ባለ 50 የተባለው የዳስ በዓል የባለ 50 በተባለው ቀን በደረሰ ጊዜ ይላል ሁሉም በአንድ ልብ በአንድነት በአንድ ስፍራ ተሰብስበው ነበረ። ምኖች ሐዋርያት አሉ። ከተለያየ አገር ደግሞ አይሁዶች ተሰብስበዋል፣ መጥተዋል። ይሄ የአይሁድ በዓል ስለሆነ አይቀርም አይሁድ በበዓሉ ላይ እና አሁን ቁጥር 1 ላይ ምንድን ነው ተሰብስበው ምንድን ነው የለመዱት? እነዚህ ሐዋርያት ተሰብስበው በአንድ ልብ ምን ማለት መጸለይ፣ ጸሎት ብቻ አይደለም መትጋት። እግዚአብሔር አምላክ ተመስገን። ተሰብስበው በአንድ ብሎ ማክበር ብቻ ሳይሆን እነሱ ይጸልያሉ። ሸራላባባባ እያሉ ይጸልያሉ። ሲጸልዩ እግዚአብሔር ይመስገን፣ ሃሌሉያ። በቁጥር 2 ላይ ቁጥር 1 ላይ ተሰብስበው እየጸለዩ ነው። ቁጥር 2 ላይ ሌላ ታሪክ ተለወጠ። ሃሌሉያ፣ የእግዚአብሔር ስም የተባረከ። ቁጥር 2 ሆነ ድንገትም ይላል እንደ ብርቱ አውሎ ንፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶችም የሚመስሉ ታዩአቸው፣ ተከፋፍለው በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም እንዲናገር በሰጣቸው መጠን በሌሎች ቋንቋዎች ሊናገሩ ጀመሩ ይላል። ተመልከቱ። አሁን ምዕራፍ 2 ቁጥር 1 ላይ ኖርማሊ እንደ ሁልጊዜ የሚያደርጉትን ያደርጋሉ። ቁጥር 2 ላይ ሌላ ታሪክ ተፈጠረ። ሃሌሉያ። ኖርማሊ የምናደርገው ሁልጊዜ እየተጋን እንደምንጸልይ እንጸልያለን። ቀጣይ ቀን ወይ ቀጣይ ሰዓት አናቅም። እግዚአብሔር ታምራት ያደርጋል። እግዚአብሔር መንፈሱን ይልካል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ከሐዋርያት የምንማረው ይሄ ነው። ስለዚህ ሳያቋርጡ ይጸልዩ ነበር። ሳያቋርጥ በትጋት የሚጸልይ ሰው ካያችሁ ሪቫይቫል ይመጣል።
ሪቫይቫል ሊመጣ በደጅ ነው። ሪቫይቫል ደግሞ እዚህ ጀምሯል። እግዚአብሔር አምላክ ተመሰገነ። ስለዚህ ጽኑ ጸሎት፣ ኃይለኛ ጸሎት የሪቫይቫል መምጣት ዋና ቁልፍ ነው። ቀጣዩ ስታዩ በቃ እነዚህ ሰዎች በመንፈስ ቅዱስ ተሞሉ። አሁን እንዳነበብ ነው የእግዚአብሔር መንፈስ በላያቸው ላይ ወረደ። ከዚያ በኋላ ምድር አልበቃቻቸው። ጌታ መጀመሪያ ላይ እንዳለ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ እንዳለ ምድር ልትይዛቸው አልቻለችም። የሚከለክሏቸው ተቃዋሚዎች ሊይዟቸው አልቻሉም። ይዘው ሲያስሯቸው በር ዘግተውባቸው ቆልፈውባቸው ሄደው የራሳቸውን ስብሰባ ሲያካሂዱ እነሱ ግን ከዚያ በሩ እንደተዘጋ በሩ እንደተቆለፈ መልአክ አውጥቷቸው ሲሰብኩ ታገኟቸዋለን። ምን ተፈጠረ እስከሚል ግራ እስከሚጋቡ ድረስ። ስለዚህ እግዚአብሔር እንደዚህ አይነት ሪቫይቫል እንዴት ነው ያመጣው ካላችሁኝ፣ ኃይለኛ ጸሎታችን ይቀጥላል፣ ሪቫይቫሉም ይቀጥላል። አሜን። ሪቫይቫል መጥቶ ጸሎት አይቆምም። ሪቫይቫል ሳይመጣም ጸሎት አይቆምም። ስለዚህ ብርቱ ጸሎት እንጸልያለን። እግዚአብሔር ታላቅ ነገር ያደርጋል። አሜን። እግዚአብሔር ስም የተባረከው። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ መልካም አምላክ ነህ። በዚህ ቦታ ደግሞ እያደረግከው ስላለው ነገር እናመሰግናለን። ይሄ ጸሎት እንዲቀጥል እንጸልያለን። ለሚሰሙኝም እግዚአብሔር ሆይ በሰሙያቸው እንዲታደስ የጸሎት መንፈስ በላያቸው ላይ እንዲመጣ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እንጸልያለን። የሚቃትት መንፈስ እግዚአብሔር ሆይ በእነሱ ውስጥ እንዲያልፍ በጌታ በኢየሱስ ስም ጸልያለሁ። ኃይል እንዲያልፍ ጸልያለሁ። ሪቫይቫል እንዲሆን ጸልያለሁ። ሪቫይቫል በዚህ የጀመረው እንዲቀጥል ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ የታድሶ ዘመን ይምጣ። የሪቫይቫል ዘመን ይሁን። አመሰግናለሁ። ስምህ የተባረከ ይሁን። ሁሉ ለአንተ ክብር ይሁን። በጌታ በኢየሱስ ስም አሜን።